ዘፍጥረት ምዕራፍ 6 ፍጥረት ሁሉ እጅግ መልካም ከተባለበት ደረጃ እግዚአብሔር ሰውን በመፍጠሩ ወዳዘነበትና ወደ ተጸጸተበት ሁኔታ ያመራል። ለምን እንዲህ ሆነ? ሰላም የተወደዳችሁ የእግዚአብሔር ቤተሰቦች፣ ከቁጥር 1 እስከ 7 ሰዎች በምድር ላይ መብዛት እንደጀመሩና ኃጢአትም እየተስፋፋ እንደሄደ እንመለከታለን። ይህ ክፍል ሕዝብ በመብዛቱ ኃጢአት በዛ የሚል አስተሳሰብን አይደግፍም። ይልቁንም እግዚአብሔር ለአዳምና ለሔዋን በዘፍጥረት ምዕራፍ 1 ቁጥር 28 ላይ የሰጣቸው የፍሬያማነት በረከት ተፈጻሚነት እንዳገኘ እንረዳለን። ዓለም በውድቀትና በፍርድ ውስጥ ቢገባም እግዚአብሔር የተናገረውን የበረከት ቃል እየፈጸመ እንዳለ ይህ ክፍል ያስታውሳል። ስለዚህ ኃጢአትና አመፃ ከሰው መብዛት ጋር የሚያገናኘው ነገር የለም። መብዛታቸው የእግዚአብሔር በረከት ነው። አመፃው ግን ከክፉ ልብ የተወለደ የሰው ተግባር ነው። የእግዚአብሔር ልጆች የሰውን ሴቶች ልጆች ለሚስትነት በመውሰዳቸው ክፉ ተግባር እንደፈጸሙ የሚናገረው ሐሳብ በመጽሐፍ ቅዱስ ውስጥ ከሚገኙ አከራካሪ ጥቅሶች መካከል አንዱ ሲሆን ምሁራኑ 3 ዋና ዋና አመለካከቶችን ይሰነዝራሉ። አንደኛው አመለካከት የእግዚአብሔር ልጆች የሚለው ሐረግ በእግዚአብሔር የተመረጠውን የሴት ዘር የሚያመለክት እንደሆነ የሚያስተምር ነው። የሴት ልጆች የእግዚአብሔር ወገን ካልሆነው ከቃየል ሴት ልጆች ጋር ያልተቀደሰ ጋብቻ እንደፈጸሙ ያስረዳሉ። በዚህ መሰረት የእግዚአብሔርን ቃል ተላልፈው የሰው ሴት ልጆችን አገቡ። ግንኙነትን በተመለከተ እግዚአብሔር ያስቀመጠውን ድንበር ተላልፈው ተገኝተዋል። ይህ አመለካከት በቅርብ አውዱ በዘፍጥረት ምዕራፍ 5 ከቀረበው 2 ልዩ ትውልድ ወይም ሕዝብ ጋር ይስማማል። የእግዚአብሔርን ቅዱስ ፈቃድ በተቃረነ መልኩ የሁለቱ ሕዝቦች በጋብቻ መቀላቀል እንደ ክደትና አመፅ ይቆጠራል። በየዘመናቱ እግዚአብሔር የመረጠው ሕዝብ በዙሪያቸው ካሉ ጣዖት አምላኪዎች ጋር እንዳይጋቡ አስጠንቅቋል። ወጥመድ እንዳይሆኑባቸውና በኃጢአት እንዳይወድቁ ከልካላ አድርጓል። ሰይጣን ብዙ ጊዜ የእግዚአብሔርን ልጆች ከጽድቅ ለማሰናከልና ለማጥፋት ይህን ወጥመድ ያዘጋጃል። ዛሬ ብዙ ቅዱሳኖች ምን ችግር አለው? እኔ እንድታምን አደርጋታለሁ፣ እርሱ እኮ ንስሐ ባይገባም ለጌታ ቅርብ ነው የሚሉ ሰውኛ ምክንያቶችን በመደርደር ከእውነት ለመራቅ ይሞክራሉ። ነገር ግን እግዚአብሔር አታድርጉ ካለ ሌላ ማብራሪያ አያስፈልግም። ለእግዚአብሔር ዓላማ የተለየው የሴትና ክፉ የሆነው የቃየል ዘር ጋብቻ መፈጸሙ የእግዚአብሔርን ዕቅድ የሚቃወም ነበር። በዚህ ጋብቻ የተገኘው ዘር ኒፍሌም፣ ውጤቱም ደግሞ ፍርድ ነበር። በዚህ ያልተቀደሰ ጋብቻ የምንወልዳቸው ልጆች ጌታን ሊፈሩትና ሊያከብሩት አይችሉም። ለእግዚአብሔር የተቀደሱ መሆናቸው ቀርቶ የዘመናችን ኒፍሊሞች ሊወለዱ ይችላሉ። ይህ ያልተቀደሰ ጥምረት እግዚአብሔር በዘፍጥረት ምዕራፍ 3 ላይ ለዓለም የገባውን የመዋጀት ተስፋ ለማደናቀፍ የሞከረ ድርጊት ተደርጎ ሊወሰድ ይችላል። በዓለም ላይ ልናሳድር የሚገባውን የጽድቅ ተጽዕኖ የሚያደበዝዝና ኃጢአትን የሚያስፋፋ ድርጊት ነው። በዚህ መሰረት የእግዚአብሔር ልጆች የሚለው ጻድቃንን የሚያመለክት ሲሆን መጽሐፍ ቅዱስ ይህን አገላለጽ በብዙ ስፍራ ተጠቅሟል። በዚህ አመለካከት መሰረት ኒፍሊም የተባሉት ኃይለኛና ጨቋኝ ጦረኞች ሰዎች እንጂ የመልአክ ዘር ያላቸው ልዩ ፍጥረት ኤክስትራኦርዲነሪ ፐርሰን አይደሉም። በአንዳንድ የመጽሐፍ ቅዱስ ትርጓሚዎች ግዙፎች ሰዎች ጃያንትስ የሚል ቃል የሚጠቀም ሲሆን ይህ ተምሳሌታዊ አገላለጽ ነው። ኃይላቸውንና አስፈሪነታቸውን ያመለክታል። ሁለተኛው አመለካከት የእግዚአብሔር ልጆች የተባሉት የወደቁ መላእክት እንደሆኑና የሰውን ሴቶች ልጆች እንዳገቡ የሚናገሩ ናቸው። ይህ ተግባራቸው የእግዚአብሔርን የተቀደሰ ሥርዓት ስላበላሸ እግዚአብሔር ዓለምን በውሃ ጠፋ ይላሉ። የእግዚአብሔር ልጆች የሚለው ሐረግ በብሉይ ኪዳን በተለይም ደግሞ በመጽሐፈ ኢዮብ ውስጥ ለመልአክ ብቻ ጥቅም ላይ እንደዋለ ያስረዳሉ። ነገር ግን በማቴዎስ ወንጌል ምዕራፍ 22 ቁጥር 30 መሰረት መላእክቶች አያገቡም፣ አይጋቡም። በይሁዳ መልእክት ቁጥር 6 እንዲሁም በሁለተኛ ጴጥሮስ ምዕራፍ 2 ቁጥር 4 ያለውን በመጥቀስ እነዚህ መላእክት መኖሪያቸውን የተውና ከሰው ጋር መጋባት የሚችሉ እንደሆኑ ለማስረዳት ይሞክራሉ። በሰው መልክ የተገለጡ እንደሆኑና የተወለዱት ልጆችም ግማሽ መልአክ እንደሆኑ ይገልጻሉ። የዚህ ኃጢአት ውጤት የሞራልና መንፈሳዊ ውድቀትን አምጥቷል። ኒፍሊም የተባለ ድቅል ዘር ተወልዷል ይላሉ። ኒፍሊም
የሚለው ቃል በዕብራይስጡ የወደቁ የሚል ትርጉም ያለው ሲሆን ሰዎቹ ግዙፍና ጦረኞችም ናቸው። በዘኍልቍ ምዕራፍ 13 ከቁጥር 30 ላይ ኃይለኞችና ረጃጅም ተብለዋል። በሰው ፊት ከፍ ያለ ዝናን መፈራትን ያገኙ ይሁኑ እንጂ በእግዚአብሔር ፊት ግን ደካሞችና የተናቁ የተዋረዱም ናቸው። ኒፍሊሞች የወደቁና ኃጢአተኞች ለፍርድም የተዘጋጁ ነበሩ። በእርግጥ ግን በዘኍልቍ ምዕራፍ 13 ላይ የተጠቀሱት ኒፍሊሞች ናቸውን ብሎ መጠየቅ ያስፈልጋል። ምክንያቱም በጥፋት ውሃ ጊዜ እግዚአብሔር በእነርሱ ላይ ፈርዷል፣ ከምድር ገጽ አጥፍቷቸዋል። ከኖህና ከቤተሰቡ ማለትም ከ8 ነፍሳት ውጪ የተረፈ እንደሌለ በአንደኛ ጴጥሮስ ምዕራፍ 3 ቁጥር 20 ላይ እናነባለን። ከጥፋት ውሃ በኋላ የተፈጠሩ ሌላ ኒፍሊሞች ናቸው እንዳንል ከዘኍልቍ ምዕራፍ 13 ውጪ በሌላ ቦታ የተጠቀሰና የተሰጠ ማብራሪያ የለም። ሰላዮቹ በአለማመን በፍርሃትና ግነት በሚንጸባረቅበት ንግግር ራሳቸውንም እኛ እንደ አንበጣ ነን ብለዋል። እነርሱ ግን ሰው ብቻ እንጂ አንበጣ አልነበሩ። የመጽሐፍ ቅዱስ ምሁራን እንደሚገልጹት ኔፍሊሞች ከ9 እስከ 10 ጫማ የሚደርስ ቁመት ያላቸው ግዙፎች ነበሩ። በአንደኛ ሳሙኤል ምዕራፍ 17 ቁጥር 4 መሰረት ጎልያድ 9 ጫማ ያህል እንደሚረዝም ተነግሯል። እነዚህ ሰዎች ታዲያ ግዙፍ አካላቸውን ተመክተው በዙሪያቸው ያሉ ሰዎችን በማስፈራራትና በመጨቆን የሚታወቁ ነበር። ዛሬ ይህ ኃይል በሀብትና በስልጣን መልክ ይታያል። በሀገርም ይሁን በነገስታትም ይሁን በግለሰብ ደረጃ ሀብትና ስልጣን ለጊዜውም ቢሆን የተለየ ኃይልና አስፈሪነትን ይሰጣል። እግዚአብሔርን የማይፈሩ ሲሆኑ ያላቸውን ኃይል ተጠቅመው ንጹሐንን ይበድላሉ፣ ይጨቁናሉ። ነገር ግን እንዲህ በሚያደርጉ ላይ የእግዚአብሔር ፍርድ በደጅ ነው። ማንም የሚመካ መጽሐፍ እንደሚል በእግዚአብሔር ይመካ። በሦስተኛው አተያይ መሰረት የእግዚአብሔር ልጆች የሚለው ንግግር ራሳቸውን እንደ መለኮት የሚቆጥሩ ስልጣናቸውንም ያለ አግባብና ያለ ገደብ የሚጠቀሙ ኃያላን መሪዎች ወይም ነገስታትን ይወክላል ተብሎ ይታሰባል። እነዚህ ነገስታት ኃይላቸውንና ስልጣናቸውን ተጠቅመው ሴቶችን በማስገደድ ብዙ ሚስቶችን እንደወሰዱ ይገልጻሉ። በጥንት ዘመናት በብሉይም በአዲስም ኪዳን ውስጥ አንዳንድ ነገስታት ካላቸው የስልጣንና የክብር ጥማት የተነሳ ራሳቸውን የእግዚአብሔር ልጆች በማለት እንደሚጠሩ የሚያመለክቱ ክፍሎች ቢኖሩም መጽሐፍ ቅዱስ ግን ይህን አይነት ራስን በመለኮትነት መጥራት በአንድም ስፍራ አያጸድቅም። በተቃራኒው ራሳቸውን በመለኮት በመመሰል እስከ አምልኮ መቀበል የሚደርሰው የትዕቢት አስተሳሰብ በግልጽ ቃል ይነቅፋል፣ ፍርድንም ያውጃል። ይህም በሁለቱም ኪዳናት ውስጥ ተገልጿል። ጥቅሱ የሚያተኩረው በመላእክት ላይ ሳይሆን በሰው ልጆች አመፅና በስልጣን መብዛት ላይ ነው ብለው ቢሞግቱም፣ ነገር ግን የእግዚአብሔር ልጆች የሚለው ሐረግ በግልጽ እነዚህን ነገስታት እንደሚያመለክት የሚያረጋግጥ በቂ መጽሐፍ ቅዱሳዊ ማስረጃ እንደማይኖር ይታወቃል። እንዲሁም እነዚህ ነገስታት የቃየልን ልጅ የላሜሕን የክፋት መንገድ በማስፋት እንደ ንጉሥ ሰለሞን ለራሳቸው ቁባቶችን በቤተ መንግስታቸው ማስቀመጥ፣ ሴቶችን ያለ ሕጋዊ ጋብቻ በግል ፍላጎታቸው የመውሰድ አባዜ እንደተጠናወታቸው ይገልጻሉ። በዘፍጥረት ምዕራፍ 4 ቁጥር 19 የተጠቀሰውንና የእግዚአብሔርን ሥርዓት የተቃወመውን የላሜሕን መንገድ የሚያጎላ ተግባር እንደሆነ ያመለክታሉ። በዚህ ክፍል ኔፍሊም ተብለው የተጠሩ ሰዎችም በተፈጥሯቸው ከሌሎች ሰዎች የተለዩ ፍጥረታት ሆነው ሳይሆን በኃይል በጦርነት ችሎታ እንዲሁም በሕዝብ ላይ በነበራቸው ተጽዕኖ የታወቁ ሰዎች መሆናቸውን ይገልጻል። የታወቁ ኃያላን ሰዎች ተብለው መጠራታቸው የሚያመለክተው የአካል ግዝፈት ወይም የቁመት ርዝመት ሳይሆን በኃይላቸውና በግፍ መንገዳቸው የተገኘ ዝናና ስም መሆኑን ነው። ስለዚህ ክፍሉ በኔፊሊም አካላዊ ባህሪ ላይ ያተኮረ ሳይሆን በሰው ልጆች ኃጢአት፣ በስልጣን መብዛትና በምድር ላይ የተሞላውን የግፍ ሁኔታ የሚያሳይ ነው። ሰው የልቡ ሐሳብ ምኞቱም ሁልጊዜ ፈጽሞ ክፉ እንደሆነ ምድርም በእግዚአብሔር ፊት እንደተበላሸችና ግፍን እንደተሞላች እግዚአብሔር አየ። የሰው ልጅ መንገድ እጅግ ከፋ፣ ለጥፋትም የተዘጋጀ ሆነ። እግዚአብሔር ተጸጸተ፣ ሰውን በመፍጠሩ አዘነ። እግዚአብሔር ሰውን በመፍጠሩ ተጸጸተ፣ አዘነ ሲል አንዳንድ ሰዎች እንደሚያስቡት ቀደም ሲል የተፈጠረ ስህተትን ይሁን ብሎ ስለመቀበል በፍጹም እየተናገረ አይደለም። በዘኍልቍ ምዕራፍ 23
ቁጥር 19 እንዲሁም በአንደኛ ሳሙኤል ምዕራፍ 15 ቁጥር 29 ስንመለከት እግዚአብሔር እንደ ሰው ሊዋሽ በስራው ሊሳሳትና ሊጸጸት አይችልም። እርሱ ሁሉን አዋቂና ሁሉን ቻይ አምላክ ነው። ነገር ግን የሰው ልጅ የማይመለስና ሐሳቡ ዘወትር ክፉ በመሆኑ እግዚአብሔር ልቡ አዝኗል። ጥቅሱ የእግዚአብሔርን የፍቅርና የርኅራኄ ልብ ይገልጣል። አንድ ወላጅ አባት በአመፀኛ ልጁ ተግባር እንደሚያዝን ሁሉ በኃጢአታችንና በጥፋታችን እግዚአብሔር ያዝናል። እግዚአብሔር በጽድቅ በመፍረድ የፈጠረውን ሁሉ ከምድር ገጽ ለማጥፋት አሰበ። ነገር ግን ቸርና መሐሪ ስለሆነ ከጥፋት በፊት 120 የጸጋ ዓመታትን ሰጠው። እግዚአብሔር ይፈርዳል፣ ግን ደግሞ ልቡ ያዝናል። የሰው ጥፋት ሰይጣንን እንጂ በፍጹም እግዚአብሔርን ደስተኛ አያደርገውም። ካዘነው የፍቅር ልቡ የተነሳ እግዚአብሔር በኖህ በመጨረሻም በክርስቶስ አማካኝነት ለአዳም መዳኛ መንገድ አዘጋጀ። ዘመኖቹ 120 ዓመት ይሆናሉ የሚለው ሐረግ ሁለት ትርጓሜዎች ያሉት ሲሆን አንዳንዶች ጥቅሱን በቀጥታ በመውሰድ የሰው ዕድሜ ከኃጢአት የተነሳ ማጠሩን የሚያመለክት እንደሆነ ያስባሉ። ሰው በዚህ የኃጢአት ሁኔታ እያለ ረጅም ዕድሜን መታደሉ አደገኛና አጥፊ ስለሆነ እግዚአብሔር ዕድሜውን አሳጠረ። የኃጢአትን የስርጭት መጠንና ጥልቀት ለመገደብ እግዚአብሔር ይህንን እንዳደረገ ያስተምራሉ። እግዚአብሔር መንፈሴ በሰው ላይ ለዘላለም አይኖርም፣ እርሱ ሥጋ ነውና በማለት የሰውን የከፋ የሞራል ውድቀትና መንፈሳዊ መበላሸት አመለከተ። ሰው ከመሬት ጋር የተጣበቀና ያለማቋረጥ የእግዚአብሔርን መንፈስ የሚቃወም ሆነ። በዚህ ስፍራ ሥጋ የሚለው ቃል ደካማና ኃጢአተኛ ማንነትን የሚያመለክት ነው። ከአፈር የተፈጠረው አካላችን የሰው ልጆች ችግር ሆኖ አያውቅም። አዳም ሲፈጠር ከአፈር የተፈጠረ ብቻ አልነበረም፣ ነገር ግን መንፈስ ነበረበት። ችግሩ ታዲያ አፈር ብቻ የሆነን እንደሆነ ነው። አሁን ግን ሰው ከዚህ ሕይወት ሰጪ መንፈስ ጋር ተቃውሞና ትግል ውስጥ ገብቷል። በሰውና በእግዚአብሔር መካከል ያለው ግንኙነት እጅጉን በኃጢአት እንደተጎዳና ዕድሜው ማጠሩን እንረዳለን። በዘፍጥረት ምዕራፍ 2 እንደምንረዳው ሕይወት የሚቀጥለው መንፈስ ሲያድርበት ሲያጸናውና ሲያቆመው ነው። ከጥፋት ውሃ በኋላ ግን እንደ ቀድሞው የሰው ሕይወት ረጅም አልሆነም። መንፈሱ በእርሱ ላይ አይኖርምና ቀስ በቀስ እያሽቆለቆለ ሄደ። ሌሎች የመጽሐፍ ቅዱስ ምሁራን ደግሞ አንደኛ ጴጥሮስ ምዕራፍ 3 ቁጥር 20ን መሰረት በማድረግ በእግዚአብሔር የፍርድ አዋጅና ፍርዱ በሚፈጸምበት ጊዜ መካከል ያለው የጸጋ ዘመን 120 ዓመት መሆኑን የሚያመለክት እንደሆነ ይናገራሉ። ሰው ንስሐ በመግባት ሕይወቱን ሊያተርፍበት ባይችልም እግዚአብሔር ለክፉ ዓለም ዘለግ ያለ የጸጋ ዘመን ሰጥቶ ነበር። በዚህ ጊዜም ኖህ በእምነት መርከቡን ገነባ። ማንም እንዳይጠፋ የሚወድ እግዚአብሔር ከኃጢአታቸው እንዲመለሱ በኖህ አማካኝነት ሰበከላቸው። ኖህ መርከቡን እየሰራ እግዚአብሔርን ሲጠባበቅ የዚያን ዘመን ሰዎች ቀን በቀን በዓይኖቻቸው አይተዋል፣ ምስክርነት በጆሮአቸው ሰምተዋል። ስለዚህ ኖህ ከእምነት የሚነሳ መታዘዝን በማሳየቱ በቃልም በሥራም ዓለምን ኮነነ። ምክንያቱም ያ ዓለም የእግዚአብሔርን ጥሪ አልተቀበለም ነበር። በእንቢተኝነታቸው ቀጥለው ኖሩ። ምንም እንዳልተፈጠረ መደበኛ ሕይወታቸውን እየኖሩ ሳለ ጥፋት ያዛቸው። ዕብራውያን ምዕራፍ 11 ቁጥር 7 መሠረት ኃጢአተኞች በኖህ መርከብ በሚመሰለው በክርስቶስ አምነው ካልዳኑ በእኛ እምነትና መታዘዝ ይኮነናሉ። የዓለም ብርሃን የሆነው ኢየሱስ በእኛ ሕይወት የሚንጸባረቅና በሰው ሁሉ ፊት የሚበራ ብርሃን ነው። ስለዚህ ፍርድ የሚመጣው ከብርሃን ይልቅ ጨለማንና ክፉ ሥራቸውን ስለወደዱ ነው። ከብዙ ዘመን በኋላም ሐዋርያው ጳውሎስ ለሚድኑት የሕይወት ሽታ፣ ለሚጠፉት ደግሞ የሞት ሽታ ነን ብሎ ይናገራል። ከቁጥር 8 እስከ 22 በአጠቃላይ የእግዚአብሔርን ትእዛዝና የኖህን ጽድቅ ያስረዳል። ኖህ በእግዚአብሔር ፊት ሞገስን አገኘ የሚለው እግዚአብሔር በቁጣ ጊዜ እንኳን ጸጋውን እንደሚገልጥ ያስረዳል። ይህ ጸጋ የእግዚአብሔር ፍርድ መለስ እንዲል አድርጓል። ምክንያቱም ሰው ከእግዚአብሔር ፍርድ ሊያመልጥ የሚችለው በጸጋ ነው። ጸጋ መልካም ሕይወትን ስለኖርን የሚሰጠን ሽልማት አይደለም። እግዚአብሔር ኖህን በመምረጥ በምድር ላይ ከጥፋት የተረፈ ቅሬታ እንዲኖር አደረገ። መደነቅ ያለብን በኖህ ጽድቅ ሳይሆን በእግዚአብሔር ጸጋና ምሕረት ነው። ማሰብ ያለብን የእግዚአብሔርን ጥልቅና የማይለወጥ ፍቅር ነው። በቁጥር 9 ላይ ጻድቅ የሚለው ቃሉ ለመጀመሪያ ጊዜ በዚህ ቦታ የተጠቀሰ ሲሆን ኖህ በእግዚአብሔር ፊት ትክክል እንደሆነ ማለትም እግዚአብሔር ያጸደገው የእምነት ሰው መሆኑን የሚገልጥ ነው።
ከአብርሃም በፊት እግዚአብሔር የኖህን እምነት ጽድቅ አድርጎ ቆጥሮለት ነበር። ኖህ የሰማውንና የተረዳውን የእግዚአብሔር ቃል በእምነት የታዘዘ ጻድቅ ሰው ነው። መጽሐፍ ቅዱስ የሚያስተምረን ዛሬ እኛም ይህን አይነት እምነት እንድንይዝ ነው። ኖህ ጻድቅ እንደሆነ ብዙ የመጽሐፍ ቅዱስ ክፍሎች ይመሰክሩለታል። ግን ታዲያ ጽድቁ በሥራ ሳይሆን በእምነት ነው። ኖህ በትውልዱ ዘንድ ፍጹም ነው ሲል ነቀፋ የሌለበት በኃጢአት በተበላሸ ዓለም ውስጥ ቢኖርም እንደ ዳንኤል ሁሉ የሚነቀፍበት ነገር አልነበረውም። በእግዚአብሔር ፊት ትክክል የሆነ በሰው ፊት ደግሞ አለ ነቀፋ መመላለስ ይችላል። ነቀፋ የሌለበት ሰው ማለት ግን ኃጢአት አልባና ድካም የማያውቀው ሰው ማለት አይደለም። በምድር ላይ ያለ ኃጢአትና አንዳች ድካም የኖረ ኢየሱስ ክርስቶስ ብቻ ነው። ሆኖም በዙሪያችን ያሉ ሰዎች የሚነቅፉብን ነገር በተለይ እውነት ባለው ነገር ባይኖር መልካም ነው። መጽሐፍ ቅዱስ በፊልጵስዩስ ምዕራፍ 2 ከቁጥር 14 ጀምሮ በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆችም ነውርም የሌለባቸው የእግዚአብሔር ልጆች ትሆኑ ዘንድ በማለት ያዛል። ክርስቲያን ልክ እንደ ኖህ የእግዚአብሔርን ቃል እያቀረበ እንደ ብርሃን ነው ለዓለም መታየት ያለበት። ስለዚህ በዓለም ላይ የጽድቅ ተጽዕኖ እያደረግሁ ነው ወይስ በዓለም ተጽዕኖ ስር ነኝ የሚለውን ጥያቄ ዛሬ ለራሳችን መጠየቅ አለብን። እንዲሁም ኖህ አካሄዱን ከእግዚአብሔር ጋር ያደረገ የእምነት ሰው ነበር። ነቢዩ አሞጽ በምዕራፍ 3 ቁጥር 3 ላይ ሁለት ሰዎች ካልተስማሙ አብሮ መሄድ አይችሉም ይላል። ኖህ ከእግዚአብሔር ዕቅድ ጋር የተስማማ ሰው ነበር። ስለዚህ በእምነት የሚገኘው ጽድቅ ወራሽ ሆነ። እንደ አያቱ እንደ ሄኖክ ከእግዚአብሔር ጋር ቀጣይነት ያለውና የማያቋርጥ ቅርበትና ግንኙነት ነበረው። እግዚአብሔር ሄኖክን ወደ ራሱ በመንጠቅና በመሰወር ሊመጣ ካለው ከጥፋት ውሃ ፍርድ አስመልጦታል። ኖህን ደግሞ መርከብን በማዘጋጀት አዳነው። ኖህ የጥፋት ውሃን ፍርድ በድል ተሻግሮ የአዲሱ ትውልድ አባት ሆነ። ስሙኝ፣ ዛሬ በዓለም ላይ ሊገለጥ ካለው ፍርድ ሊያድነን የሚችለው በኢየሱስ ክርስቶስ ላይ ያለ እምነታችን ብቻ ነው። በኖህ ዘመን የሰው ልጅ መንገዱን ስላጣመመና ምድሪቱን ስላረከሰ ከመመለስ ይልቅ ኃጢአቱን እየጨመረና እያበዛ ስለመጣ እግዚአብሔር የፈጠረውን ሁሉ ከምድር ገጽ ለማጥፋት ተነሳ። ለኖህ ግን እቅዱን አሳወቀው፣ መመሪያን ሰጠው። መርከብን ለራሱ እንዲያዘጋጅ ዝርዝር ነገሮችን ገለጠለት። ልክ የመገናኛ ድንኳኑን እንዴት እንደሚሰራው ለሙሴ ከሰማይ እንደገለጠለት ሁሉ ኖህ መርከቡን ከምንና እንዴት እንደሚያዘጋጀው አሳወቀው። ደህንነትና እውነተኛ አምልኮ በሰው የሚዘጋጅ ሳይሆን በእግዚአብሔር የሚዘጋጅ ነው። ዓለም የተጠራችው እግዚአብሔር ባዘጋጀው መንገድ እንድትድንና እንደ ፈቃዱ እንድታመልከው ነው። ይህም የእግዚአብሔር ጽኑ ፈቃድ ነው። ኖህ እግዚአብሔር እንደገለጠለት እንደዚያው ታዘዘ። የኖህ እምነት ሙት ሳይሆን በመታዘዝ የተገለጠ ነበር። ምንም የሚታይ ምልክት ባልነበረበት ሁኔታ ለ120 ዓመታት መርከብን እያዘጋጀ ቤተሰቡን አዳነ። ከሚመጣው ጥፋት እንዲድኑ ዓለምን ያስጠነቅቅ ነበር። ሁኔታውን ሳይመለከት የኃጢአተኞችን ምላሽ ሳይሰማ በጽድቅ ከእግዚአብሔር ጋር ተራመደ። በሕይወቱ ኃጢአተኞችንና እምቢተኞችን ኮነነ። ኖህ የማይታየውን ነገር በእምነት የተረዳ እግዚአብሔርን የሚፈራና ሌሎችን መዳን ምክንያት የሆነ ሰው ነው። ከኖህ በፊት በምድር ላይ ዝናብም ሆነ መርከብ የሚታወቅ አይመስልም። ይሁን እንጂ ኖህ የመጀመሪያውን መርከብ በእምነት የሰራ ሰው ነው። ኖህ የታዘዘው ነገሩ በሙላት ገብቶት አይደለም። እንታዘዘው ዘንድ እግዚአብሔር ዝርዝር ነገሮችን ማስረዳት አይጠበቅበትም። ምክንያታዊ ባይመስልም ከተፈጥሮም ሕግ ከባህላችን የሚያፈነገጠ ቢሆንም እንኳን የእግዚአብሔርን ቃል ማመንና መታዘዝ ሁልጊዜ አስፈላጊ ነው። የሕይወት ለውጥና እውነተኛ በረከት ያለው በዚህ መንገድ ብቻ ነው። እግዚአብሔር ቃል ኪዳኔን ከአንተ ጋር አቆማለሁ ሲለው ኖህ በዚህ አምኗል። ይህ ቃል ኪዳን በሚገባ የተበራራው ከጥፋት ውሃ በኋላ ማለትም ኖህ ከመርከቡ ከወጣ በኋላ ነው። ይሁን እንጂ ኖህ ግን ባይብራራለትም ቃሉን አምኖታል። እግዚአብሔር ለኖህ በእርሱ ሁኔታ የማይለወጥ አንኮንዲሽናል ኪዳንን ሰጠው። በዚህ ቃል ኪዳን ውስጥ ኖህ የሚፈጽመው ዝርዝር ተግባር የለም። በቁጥር 22 ኖህም እንዲሁ አደረገ የሚለው ሐረግ እግዚአብሔር ዓለምን በውሃ ላጠፋ ነው፣ ለራስህ መርከብ አዘጋጅ ባለው ጊዜ ኖህ በቃሉ አልተጠራጠረም ነበር። በቃሉ ስላመነም መርከብን አዘጋጀ። የእምነቱ ጽናት በዘመኑ ላሉ ሰዎች ጽድቅን እንዲሰብክ አደረገው። ሌሎች እንደሚያስቡት
ይህ ለእርሱ ሞኝነት ወይም የሰነፍ ሥራ አልነበረም። እግዚአብሔር ያበራለትን እውነት ስለተረዳ ነበር። እኛም ዛሬ በደረስንበት ሁሉ ወንጌልን የምንሰብከው ዓለም እንደምትለው ሥራ ፈቶችና ሞኞች ስለሆነን አይደለም። ነገር ግን የሚመጣውን እውነት ስለምናውቅ ነው። ዓለም በፈንጅ መካከል እየተመላለሰች እንደሆነች አላወቀችም። እኛ ግን እንደ ኖህ ሊመጣ ያለውንና የማይታየውን ነገር በእምነት ተረድተናል። ዛሬ እኛ ወንጌልን ለሌሎች የማንናገር ከሆነ የደህንነት ጉዳይና ሊገለጥ ያለው ታላቅ ፍርድ ክብደት በልባችን ጠልቆ አልገባ ይሆናል። ወንጌል አስቸኳይና አንገብጋቢ ሥራ እንደሆነ መገንዘብ አለብን። ሐዋርያው ጴጥሮስ በሁለተኛ መልእክቱ በምዕራፍ 3 በቁጥር 6 እና 7 በኖህ ዘመን የነበረው ዓለም በውሃ ሰጥሞ ጠፍቷል። አሁን ያሉት ሰማያትና ምድር ግን ለፍርድ ቀን የተዘጋጀውን እሳት እየጠበቁ ናቸው ይላል። በማያምነው ዓለም ላይ እጅግ አስፈሪ የሆነ ፍርድ መምጣቱ እርግጥ ነው። የእግዚአብሔር ጽድቅ ይገለጣል። ጌታ በደጅ ነው። ስለዚህ ከሚመጣው ቁጣ ለመዳን አሁን በኢየሱስ ክርስቶስ እመኑ። ዘፍጥረት ምዕራፍ 6 በአጠቃላይ በምድር ላይ የሰው ክፋት እጅግ እንደበዛ ይህም እግዚአብሔርን እንዳሳዘነ ይገልጣል። እግዚአብሔር የፈጠረውን ሁሉ በውሃ የማጥፋት ፍርድ ሊያመጣ እንደወሰነ ይናገራል። ነገር ግን ኖህ በእግዚአብሔር ፊት ሞገስ እንዳገኘ፣ ኖህ ለእግዚአብሔር በእምነት እንደታዘዘ፣ እርሱንና ቤተሰቡን ሕያዋን ፍጥረታትን በየወገናቸው ለማዳን መርከብን እንደሰራ ይገልጣል። ይህ ምዕራፍ በኃጢአት ላይ የእግዚአብሔርን ፍትሐዊ ፍርድ፣ በእርሱ ለሚታመኑት ግን የሚበዛ ምሕረቱን ያሳያል። የኖህ ታዛዥነት በእግዚአብሔር ቃል የሚታመን ሰው እንዴት እንደሚድን ያሳያል። ይህም ክርስቶስን አስቀድሞ ይጠቁማል። ኢየሱስ ክርስቶስ የሰውን ዘር ከሚገለጠው የመጨረሻው ፍርድ ያድነዋል። የዛሬውን ጥናታችንን በዚህ ጨርሰናል። ቀጣይ እስከምንገናኝ መልካም ቀን